ሰላም እንዴት ናችሁ? ደህና ናችሁ ወይ? ከዚህ በፊት ያው ፌስቡክ እና ቲክቶክ ላይ ስራዎቼን ፖስት አድርጋለሁ እና እዛ ላይ ታውቁኛላችሁ። ስራዎቼን ስለምትወዱልኝ ስለምታበረታቱኝ የቲክቶክ እና የፌስቡክ ፋሚሊዎቼ በጣም አመሰግናለሁ። ዛሬ ደግሞ እንግዲህ በዩቲዩብ መጥቻለሁ ማለት ነው እና ለዚህ ዩቲዩብ ቻናል እንግዲህ አዲስ ከሆናችሁ እና እኔንም የማታውቁኝ እንዲሁም የምሰራቸውን ስራዎች ደግሞ የማታውቁ ሰዎች ደግሞ ዩቲዩብ ቻናል ሰብስክራይብ በማድረግ የምሰራቸውን ቆንጆ ቆንጆ ስራዎች እንድትከታተሉ እንዲሁም ደግሞ እንዴት እንደሚሰሩም ደግሞ ዲቴል ዩቲዩብ ላይ እዚህ ዩቲዩብ አካውንት ላይ ፖስት አድርጋለሁ እና ስለዚህ ትጠቀሙበታላችሁ ብዬ አስባለሁ። እንግዲህ እንደዚህ አይነት ካልቸራል የሆኑ ነገሮችን ኢትዮጵያዊነትን የሚያንጸባርቁ እንዲሁም ደግሞ ዘመናዊ ተደርገው የተሰሩ ስራዎችን የምሰራው በፊት እናቶቻችን እየሰፉ ግድግዳ ላይ የሚሰቅሏቸውን የሰፌድ አይነት ቅርጾች አሁን ደግሞ እኔ በረከቦት ይዤላችሁ መጥቻለሁ ማለት ነው። ይህ እንደምታዩት ረከቦት ነው። እዚህ ጋር ያለው ሙሉ ሴቱ ነው እስከ ማቅረቢያዋ ማለት ነው። እቺ ማቅረቢያ ናት ወይም ደግሞ ማቀበያ ነው የምትባለው። እንደምታዩት ኢትዮጵያዊነትን የሚገልጽ ታሪካዊ የሆነ ስራ ነው። ኢትዮጵያዊነትን የሚገልጽ ስራ ነው እና ሰፌድ የሚመስሉ የተለያዩ አይነት በተለያየ አይነት ከለር በተለያየ አይነት ሳይዝ አሉኝ ማለት ነው። እቺ የቡና ማቀበያ ናት። እንደዚህ ከረከቦቱ ላይ እያነሳን ለሰዎች እየዞርን ለመስጫት ታገለግላለች። እንዲሁም ደግሞ ለብቻችን ስንሆን ወይም ደግሞ ሁለት ሰዎች ሶስት ሰዎች ሲኖሩ እንደረከቦትም መጠቀም እንችላለን ማለት ነው። የራሷ እግር ስላላት ወይም ደግሞ ቴብል ላይ እራት ስንበላ አብሮ በጎን ቡና ምንጠጣ ከሆነ እችን እንደ ረከቦት መጠቀም እንችላለን ለብቻዋ ማለት ነው። ይሄ ደግሞ እዚህ ጋር የምታዩት እንግዲህ ረከቦት ነው። ከላይም ከታችም አለው ተደራራቢ ነው። ይሄኛው ከ12 ሲኒ ይይዛል እስከ ማስቀመጫው ማለት ነው። ከታች ያለው ደግሞ ከፈለጋችሁ ሲኒ ማስቀመጥም ትችላላችሁ። የጊርጊራ የዕጣን እቃ፣ የስኳር እቃ፣ ስኳር እና ቡና የመሳሰሉ ነገሮችን በእቃ አድርጋችሁ ከስር ማስቀመጥ ትችላላችሁ ማለት ነው። እንደምታዩት ዘመናዊ ተደርጎ የተሰራ ነው። ቤት ውስጥ ሲቀመጥም ደግሞ በጣም ለቤቱ ውበትና ግርማ ሞገስን የሚያላብስ ስራ ነው። እዚህ ጋር የምታዩት ደግሞ የግድግዳ ጌጥም አለ ማለት ነው። ይህ አሁን የአፋርን ባህል የሚገልጽ ነው። እዚህ አካውንት ላይ እንግዲህ የተለያዩ የኢትዮጵያ ታሪካዊ የሆኑ የኢትዮጵያን ብሔር የሚገልጹ ስራዎችን ማለት ነው ፖስት አድርግበታለሁኝ። ስለዚህ እናንተም ደግሞ ከወደዳችኋቸው ኮሜንት ላይ አሳውቁኝ፣ በጣም ይጠቅመኛል እና ወተር ፕሩፍ ናቸው። ምንም አይነት ውሃ ቢነካቸው ወደ ውስጥ ውሃ አያስገቡም። ከላይም ከታችም ወተር ፕሩፍ እንዲሆኑ ተደርገው የተሰሩ ናቸው። እንዲሁም እዚህ ጋር የምታዩቸው ደግሞ እንደ ዲኮር የተጠቀምኳቸው ዛጎሎች አሉ። እነዚህ ዛጎሎች የማይነቀሉ ናቸው። እንዲሁም ውስጣቸው ደግሞ ቆሻሻ አይዝም ማለት ነው። ስለዚህ ይህ እንግዲህ ለመጀመሪያ ጊዜ ፖስት ያደረጉት ስራ ነው። ከዚህ በተሻለ ደግሞ ሌሎች ስራዎችንም ፖስት አደርግበታለሁ ማለት ነው። ስለዚህ እስከዛ ሰብስክራይብ እያደረጋችሁ ቤተሰቦቻችንን ተቀላቀሉ። ስለምታበረታቱኝ፣ ስለምትወዱኝ፣ ስለምታከብሩኝ የቲክቶክ እና የፌስቡክ ፋሚሊዎቼ በጣም አመሰግናለሁ። ሰላም ሁኑልኝ። ባይ